አንዳንዴ ጥላሁንን ዘፈን እየሰማችሁ አረ ይሄ ምን አይነት ፍቅር ነው? እንደዚህ አይነት ጤናን የሚያሳጣ ፍቅር አለ አይነት ጥያቄ ተሰምቷችሁ አያውቅም? የሚያከሆነ የመልሱን ግማሽ አግኝታችሁታል። ምክንያቱም የጥላሁን ዘፈኖች ለሴት የተዘፈኑ አይደሉም። ጤነኛ ስሜትን የያዙም አይደሉም። ፍጹም በሆነ መታመምና እብደት የተሞሉ ናቸው። ጥላሁን እውነተኛ ታሪኩን ለማንም ተናግሮ ስለማያውቅ ይህንን መረዳት የቻለ አልነበረም። አንድ ጋዜጠኛ ግን የህይወት ታሪኩን ለማጥናት ሲነሳ ስለሱ የምናውቃቸው አብዛኞቹ ውሸት እንደሆኑና እናትና አባቱ ጥለው ጠፍተው አንድ ሴት በማደጎ እንዳሳደገችው ነገረን። ገና በስራዎቹ ዕድሜ እያለ ከአሳዳጊው ቤት ወጥቶ ወደ አዲስ አበባ የመጣውም ሙዚቃ ለመስራት ሳይሆን ያችን ገና ነፍስ ሳያውቅ ጥላው ሄደችውን ሴት ለመፈለግ እንደሆነ በመጽሐፉ ተረከልን። እየተመላለስ ላገኛት ሞከርኩኝ ስርጋትራባታ ጋዜጠኛው ያነሳው ነገር እጅግ አከራካሪ የነበረ ሲሆን የጥላሁን ቤተሰቦችም ያበሳጨ ነበር። እኔ ደግሞ ጋዜጠኛው ያነሳው ነገር ሙሉ ለሙሉ ውሸት እንዳልሆነ በጥላሁን ስራዎች ውስጥ ያሉትን ግጥሞች እየገጣጠምኩ አንድ ምስል ላሳያችሁ ሞክራለሁ። ይህን የህይወት ታሪክ ያዘጋጀው ጋዜጠኛ የስነ ልቦና እውቀቱ እጅግ የሚያስደንቅ ነው። ጥላሁንን ተጠግቶ ሲያዩ በርካታ ሴቶች ጋር የፍቅር ግንኙነት ነበረው። ይህንን ሲገልጸው በእናቱ የተጣለ ወንድ ሁሌም የመተው ፍርሃት ስላለበት ትተው ሳይሄዱ ቀድሟቸው ይሄዳል። ልቡ ሁሌም መንገረኛ ነው። ያችን ሴት አግኝቶ መልሷን እስኪያገኝ ድረስ አንድ ቦታ የመጽናት ፍላጎት የለውም። የጥላሁንን 400 ዘፈኖች በሙሉ ማንሳት ስለማንችል ታዋቂዎቹን ብቻ እናነሳለን። በእነዚህ ስራዎች ውስጥ በመተው ፍርሃት፣ በሄደ ሰው ናፍቆት፣ በዋናነት ደግሞ የጠፋችውን በመፈለግ ላይ ያለ ሰው እናያለን። ፈልጌ አስፈልጌ የሚለው ስራ ላይ እንዲህ ይላል። ሙሉ ዘፈኑን ከ4 ኪሎ 6 ኪሎ እየሄደ አዲስ አበባን ሲያሰሳት እናያለን። ጋዜጠኛው እንዳለው ከሸገር አንድም ሰፈር የቀረው እንደሌለ አየናት ባሉት ቦታ ሁሉ እየኳተነ እንደሚውል እናያለን። ላንቺ ብዬ የሚለው ስራው ላይ ደግሞ ከአዲስ አበባ ውጭም ሳይቀር ፍለጋ ስለወጣ ገጸ ባህሪ ዘፍንልናል። ጫካ ሆነ ወይ ሸለቆ እንዴት ላድርግ የኔ ፍቅር እዞራለሁ ሀገር ላገር። ፈልጌ አስፈልጌም ሆነ ላንቺ ብዬ የተሰኙት ስራዎች ቢያንስ ለአንድ ሰው የተዘፈኑ ለመሆናቸው ብዙ ምልክቶች ሰጥቶናል። ሁለቱም አየናት ባሉት ቦታ ሁሉ የሚሄዱ ገጸ ባህሪዎች ሲሆኑ የፈለገ ብታዞሯቸው መዞር የማይሰለቻቸው እንደሆኑ በግጥሞቹ ይነግረናል። መዞር እኔን ማይሰለች ይህን ጤነኛ ያልሆነ ስሜት የተወሰነም ቢሆን እንድንረዳ የሚያደርገን ለእምባዬ ቦይ ለስራ የተሰኘው ዘፈን ነው። እዚህ ግጥም ላይ ያለው ቁልፍ ነገር ሳላስብ ትተሽኝ የሚለው ነው። ነፍስ ሳያውቅ ነውና ትታው ሄደችው ውስጡ በብሶትና በጥያቄ ተሞልቷል። ሳያየው ያመለጠውን ፍቅር እያሰበ ይሰቃያል። ምን ይላል አንቺ ለሴት እንዳልሆነ የሚጠቁመን በመሃል የሚያስገባቸው ቃላቶች ናቸው። ምን ይላል ያንቺ አንጀት የሚለው ጥያቄ ፍጹም መረዳት ያልቻለውን ጭካኔ የሚጠይቅበት መንገድ ነው። የመራራት ጥግ የሚባለው የወላድ አንጀት ነውና የእውነት መልስ ያጣላቸው ነገር በመሆናቸው እንቅልፍ ነስተውታል። ቢያንስ እንደው ዝነኛ መሆኔን ስታውቅ እንኳን እንዴት ልትፈልገኝ አልመጣችም ብሎ ሁሌም ይጨነቃል። ባለሽበት ቦታ ጆሮሽ አልሰማም ወይ የኔን ባንቺ ማፈር? እነዚህ ጥያቄዎች ናቸው እንዲህ በሐሳብና በጭንቀት ወጥረውት ደስታውን የነጠቁት። ስትሄድ ስከተላት በሚለው ዘፈኑ እንዲህ ይላል። ፍቅር ለብቻ ወድቃብኝ
እውነተኛ የስነ ልቦና ጉልበትን የሚያሳድድ ሁሉ ቀዳዳ በርሜል ላይ ውሃ እንደሚቀዳ ወይም ጥላውን ለመያዝ እንደሚታገል ነው ይላሉ ባለሙያዎች። ጥላሁንም በተመሳሳይ ስቃይ ውስጥ እንደሆነ በየዘፈኑ ይነግረናል። በዳር ሆነው ለሚታዘቡት መልስ ለመስጠት በሚመስል መልኩ የተሰራው ደግሞ አረ እንዴት አድርጌ ልተዋት የሚለው ስራው ነው። አጃቢዎቹ ይሉታል፣ እሱ ደግሞ ከቁጥጥር ውጭ የሆነ ስሜት ነው። ምንም ያህል እየተጎዳ ቢሆንም ትቶ ሊተዋት አይችልም። መልሷ ብቻ ነው ስቃዩን ሊያስቆምለት የሚችለው። ሌላው ልፋት ሁሉ ከንቱ ድካም ነው። እየተሰማው ስላለው ስሜት እሱም መረዳት አለው። ማቆም ነው ያልቻለው፣ መጥላት ነው ያልቻለው። ናፍቆቷ ነው ያስቸገረው። እውነት ነው፣ የማያውቁት ሀገር አይናፍቅም። ታዲያ የማያውቃት እናቱን እንዴት ይናፍቃል ብሎ ለሚጠይቅ መልሱ አጭር ነው። እሱም ሁሉም ሕፃን እናቱን ያውቃታል። የሰው ልጅ በሕይወቱ ምቹ ቦታ የእናቱ ማህፀን ነው። ከዛ በኋላ እድሜ ልኩን የእናቱ ማህፀን ውስጥ እያለ የነበረውን ምቾትና ሰላም ለማግኘት እየኳተነ ነው የሚኖረው። ለዛ ነው እናቱን በተለየ ሁኔታ የሚፈልጋትና የሚጠማት። ከበላችሁ ምግብ ላይ ምርጥ ምርጡን እየመረጠ ሲመግበው የነበረ ሰውነቷ ጨክኖ ትቶት መሄዱ ለሕፃኑ ጥላሁን እረፍት የሚነሳ ነገር ሆኖበታል። ቢበላም ቢጠጣም እሷ የከፈተችውም ባዶ ቦታ አይሞላለትም። በልቼ እንዳልበላ ጠጥቼ እንዳልጠጣሁ ያረገኝ ፍቅርሽ ነው መቻጣሁ መቻጣ ከሰው ተራውጥቶ ያረገኝ ብቸኛ አውቃለሁ ፍቅርሽ ነው ሌሎቹንም ዘፈኖች ስማቸው። አንዳቸውም ለሴት እንዳልተዘፈኑ ፍቅሩና ጭንቀቱን የሚገልጽበት ቃላቶች ያስረዷቸዋል። ጤናማ ግጥሞች አይደሉም። የሚገርመው ግን ይህ አይደለም። የሚገርመው ስለ እናት የዘፈነው አንድም ዘፈን የለውም። ስለ እናት የዘፈነ ከመሰላችሁ ወዲያው ስለ ኢትዮጵያ እየዘፈነ እንደሆነ ይገባችኋል። ምክንያቱም ከእናቱ ማግኘት ያልቻለውን ፍቅር ከኢትዮጵያ ሕዝብ ነው ያገኘው። ስለ ሀገሩ ሲዘፍን እንባውን መቆጣጠር የማይችለውም ለዛ ነው። በተረፈ ዘፈኖቹን ስሟቸውና የራሳቸውን አስተያየት ያዙ። ቀጣይ በሌላ ቪዲዮ መለሳለሁ። እስከዛ ቤተሰብ እየሆናችሁ ጠብቁን። ቻው።